አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። ዛሬ ደግሞ ያው እንግዲህ በሁላችሁም ጥያቄ መሰረት እስኪ ጠጋ አድርገሽ አሳይን፣ በደንብ አሳይን ምናምን ስላላችሁ ዛሬ ቀረብ አድርጌ በደንብ ላሳያችሁ ሞክራለሁ። ዛሬ የምንሰራው ለየት ባለ መልኩ ነው የምንሰራው ማለት ነው ኢንሻአላህ። በትንሿ ነው እቺ ትንሽ ሳይዝ ያላት አበባ ነች። ያኔ ትንሽ ሳይዝ ያላት ሪባን ነች። እሷ ነው የምንሰራው ኢንሻአላህ። አብራችሁን ቆዩ። ዛሬ ለየት ባለ መልኩ ነው ለመስራት ያሰብኩት። አላውቅም፣ ከዚህ በፊት አልሞከርኩትም። እስኪ እናንተ ጋር አብረን እንሞክረው ብዬ ነው። እንግዲህ ከሆነ ቆንጆ ከወጣ ወጣ፣ ካልሆነም ደግሞ ከተበላሸም ምንም ችግር የለም እንሞክራለን። ያ ሁሉም ነገር ከመሞከር ነው ጥሩ ነገር የሚገኘውና እንሞክራለን በሌላ መልኩ ማለት ነው። ግን ዛሬ አብረን ከእናንተ ጋር ይሄንን ለየት ባለ መልኩ እንሞክረዋለን ኢንሻአላህ። ጥሩ ይሆናል ብዬ አስባለሁ። ካልሆነም ደግሞ ኦኬ፣ ከተበላሸም ምንም ማለት አይደለም ለማለት ነው። ሰው የሆነ ነገር ሲለምድ የሆነ ነገር ሲሞክር እየተበላሸ ምናምን ነውና ኦኬ። ለማንኛውም አሁን ይሄንን እንለበልባለን። ጫፍጫፉን ግዴታ ይሄ እንዳይመዘመዝብን ጫፍጫፉን መለብለብ ግዴታ አለብን። ጫፍጫፉን ይሄው እንደምታዩት እቺ እንደነገርኳችሁ እቺ ትንሿ ናት። ታስቸግራለች። በርግጥ ጊዜ ትፈልጋለች። ታምራለች፣ ግን በጣም ጊዜ ትፈልጋለች። ጊዜ ይፈልጋል። እንደዛኛው እንደ ትልቁ አይደለም። ይሄ ጊዜ ይፈልጋል። እንደዚህ እያደረግን እኔ አሁን ይሄንን ለብልቤ መቼም መለብለብ አያቅትም አይደል? የሚያስቸግር ነገር የለውም። በሻማም በላይተርም ትችላላችሁ። እኔ ላይተሩን አልችልም። ተመልሻለሁ ሀባይብ። እንደምታዩት ግን በሻማ ስትለበለቡ በሻማ ከተጠቀማችሁ ይሄን ጫፍጫፉን ለመለብለብ እንዳይጠቁርባችሁ በጣም መጠንቀቅ ያስፈልጋል። በተለይ ደግሞ ነጭ ሲሆን ስለሚጠቁር ስለሚያስጠላ፣ ሲጠቁር ተጠንቅቃችሁ ነው እሺ መለብለብ ያለባችሁ። ተጠንቀቁ ማለት ነው። አሁን ይሄንን እንትን እናደርጋለን ማለት ነው። እንጠቀልለዋለን። እኔ እስከዛሬ ድረስ ይሄንን ስሰራ የነበረው እንደዚህ ነው። እንደዚህ በአንዱ በኩል ማለት ነው። እንደዚህ በአንድ በኩል ነበር ስሰራ የነበረው ማለት ነው። በአንድ እንደዚህ አድርጌ እንደዚህ ካላሳያችሁ ምን እንዳቃጥለውና እንደዚህ አድርጌ እንደዚህ ነበር ስሰራ የነበረው እስከዛሬ የማውቀው ማለት ነው። እቺ ትንሿን በዚህ መልኩ ነበር ተሰራት የነበረው እንደዚህ በዚህ መልኩ ማለት ነው። ግን ዛሬ እንደ ትልቁ ይሄንን እንደዚህ ደርቤ አጥፌ በትልቁ በዛኛው በምሰራው መልኩ በዛኛው ሳይዝ ልሰራው ፈልጌያለሁ ማለት ነው። እንደዚህ አድርጌ በሁለት ቦታ ልክ እንደ ትልቁ አጥፌ ማለት ነው። እንደዚህ አጥፌ ልሰራው አስቤያለሁ። እስኪ ቆንጆ ይሆናል ወይ አይሆንም፣ አላሁ አለም። አብረን እናያለን መጨረሻው ማለት ነው ሀባይ። አሁን ይሄንን በዚህ መልኩ እንትን እናደርገዋለን ማለት ነው። እናጥፈዋለን። እንደነገርኳችሁ እኔ ገና መጀመሪያ ነው። እናንተ ጋር ገና ልጀምረው ነው፣ ልሰራው ነው። ወላሂ አልሞከርኩትም ከዚህ በፊት ማለት ነው። እና ምን እንደሚወጣ እንዴት እንደሚሆን አብረን የምናየው ይሆናል ማለት ነው ፋይናሉ። እና በዚህ መልኩ ሁሉንም እናቃጥላቸዋለን፣ እንለበልባለን ማለት ነው ኢንሻአላህ። ማለት እንለበልባለን ሳይሆን እናጥፋለን። መጀመሪያ በዚህ መልኩ እናጥፈዋለን። ከዛ ደግሞ በዚህ መልኩ በዚህ በኩል በዚህ መልኩ እናጥፋለን። ከዛ አሁንም በዚች እንደዚች እንደ ትልቁ ማለት ነው። ያን ትልቁን ያኛውን ትልቁን ከዚህ በፊት ሳሳያችሁ እንደነበረው በዛ መልኩ ነው። ይሄንንም አሁን እየሰራሁት ያለው ሰርቻት አላውቅም። ትንሿ ስለሆነች አንድ ብቻ ታጥፋ አንድ ብቻ ነበር አጥፌ ስሰራት የነበረው ማለት ነው። እና እንደምታዩት ዛሬ በዚህኛው መልኩ እንሞክራታለን። ፋይናሊ ምን እንደሚመስል አብረን እናያለን። ግን ቪዲዮ እንዳይረዝምባችሁ እያሰብኩ ነው።
ደግሞ እንዲገባችሁ ደግሞ በደንብ ብታዩትም ይሄው ሀባይብ ሰርተናል። አጣጥፈን ተመልሰናል። ምን ያህል እንደሚያስፈልግ አላውቅም። እንደነገርኳችሁ ገና እኔም እየጀመርኩት ይሄንን ሳይዝ አዲስ እየሞከርኩት ስለሆነ አላወኩም። እንስራውና ይሄንን ካነሰ ኢንሻአላህ ይጠፋሉ ብለን ብዬ ተስፋ አደርጋለሁ። እንደዚህ እያደረግን በዚህኛው በኩል እናደርገዋለን። ማለት ገልብጠን ካደረግነው እነዚህ ጥቋቁሮቹ እንደሚጠፉልን እርግጠኛ ስለማንሆን ምንድነው የምናደርገው? በዚህኛው በኩል በፊት ለፊቱ እንትን እናደርጋቸዋለን። በፊት ለፊቱ አደራርበዋለን ማለት ነው። በፊት ለፊት በኩል ከዛ ይቺ ጥቁሯን ተጠንቅቀን ለማጥፋት መሞከር። አያችሁ፣ እዚች ጥቁሯ ላይ መደረብ፣ እንደዚህ አድርገን መደረብ። አያችሁኛ፣ እንደዚህ ያደረግን በዚህ መልኩ ወላሂ መጨረሻው ምን እንደሚመስል ለማየት ቸኩያለሁ እኔ ራሱ ማለት ነው። ምክንያቱም ሰርቼው አላውቅም። ግን ከተበላሸ ኦኬ። የሆነ ነገር ሲሞከር የሰው ልጅ የሆነ ነገር ሲሞክር እየተበላሸ ምናምን ነው እና እንዳልኳችሁ እቺ ትንንሿ ስለሆነች በጣም ጊዜ ትፈልጋለች። ጊዜ ይፈልጋል። ትንንሽ ስለሆኑ እንትን ያደርጋል፣ ጊዜ ይፈልጋል። እና ሀባይብ እንደዚህ በዚህ መልኩ ተቋቁሮቹን እየተጠነቀቅን እናደርጋለን። በዚህ መልኩ ማለት ነው። በዚህ መልኩ ያችሁት ሀዲዱ በዚህ ነው። ዛሬ የሚጠቃልለው በዚህ ነው፣ በእንጨቱ አይደለም። ታያችኋል ብዬ ተስፋ አደርጋለሁ። ቢስሚላ ሞክራለን። ኢንሻአላህ አይበላሽብንም። ምክንያቱም ሰርቼው ስለማላውቅ የሚያስቸግር መስሎ እየተሰማኝ ነው። በዚች መልኩ እንሄድበታለን እንግዲህ እስከ መጨረሻ ማለት ነው። ታያችኋል አይደል? ሚጢጢ ናት ግን ሚጢጢ ነው የምትሆነው። ታምር ይመስለኛል እንጂ ሚጢጢ ናት። ያኛው ቢሆን ግን ትልቅ ነው። ልክ ትመጣለች ማለት ነው። ማያያዝ ይኖርብናል። ፋይናል በጣም ያምራል። ወላሂ በጣም ነው የምታምረው። ወይ በጣም ነው የምታምረው እንደምታየው። አላህ ነችን ትመስላለች። በትንሿ የተሰራችው አበባ ማለት ነው። ወላሂ በጣም ነው የምታምረው። ወይ ሀቂቃ ያምራል እንደምታዩት።